ይሄ ቪዲዮ ካመለጣችሁ እጅግ በጣም ትልቅ ትምህርት ነው የቀረባችሁ። የጸሎት ሰዓታት ስንት ናቸው? በፍትሐ ነገሥት እንድንጸልይባቸው የታዘዙልን የጸሎት ሰዓታት ስንት ናቸው? አዎ የጸሎት ሰዓታት 7 ናቸው። አንደኛ ጸሎተ ነግህ ወይም ደግሞ ሲነጋ ጠዋት 11 ሰዓት ጸሎት። በዚህ ሰዓት ለምን እንድንጸልይ ታዘዝን ያልን እንደሆነ አንደኛ ጨለማውን ገፎ ብርሃንን ስለገለጸልን፣ አባታችን አዳም የተፈጠረበት፣ ጌታችን ወደ ቤተ መቅደስ የገባበት፣ ሰማያዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተከሶ ሊመረመር የቀረበበት ሰዓት ስለሆነ ነው። ስለዚህ በዚህ ሰዓት ምንም አይነት ጥፋት የሌለበት ምንም አይነት ኃጢአት የሌለበት መድኃኔዓለም ኢየሱስ ክርስቶስ ሊመረመር ከቀረበ እኛ ደግሞ በሌሊት ተነስተን ጌታዬ ሆይ እኔ ኃጢአተኛው ልጅ በአንተ ፊት ራሴን ልከስስና ላስመረምር ቆሜያለሁ ብለን ጸሎት ልናደርግ ይገባል ማለት ነው። ሁለተኛ የጸሎት ሰዓት ጸሎተ ሰለስቱ ወይም ደግሞ የረፋዱ የጠዋት የ3 ሰዓት ጸሎት። በዚህ ሰዓት ለምን እንጸልያለን ያልን እንደሆነ በዚህ ሰዓት የጌታችን የኢየሱስ ክርስቶስን ልብሱን የገፈፉበት፣ የጌታችን ቁርጥ ሞቱ የታወጀበት፣ መስቀሉ የተዘጋጀበት፣ እናታችን ሔዋን የተፈጠረችበት፣ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ደግሞ የቅዱስ ገብርኤልን ብስራት የሰማችበት ሰዓት ስለሆነ ነው። በተጨማሪም ደግሞ ይህ ሰዓት ለሐዋርያት መንፈስ ቅዱስ የወረደበት ሰዓትም ስለሆነ በዚህ ሰዓት እንድንጸልይ ታዘዘናል። ሶስተኛ ጸሎተ ቀትር ወይም ደግሞ የቀኑ የ6 ሰዓት ጸሎት። በዚህ ሰዓት ለምን እንጸልያለን ያልን እንደሆነ ይህ ሰዓት ሰይጣን የሰው ልጅ ለማሳሳት የሚሯሯጥበት ሰዓት ነው። አዎ አዳምን በዚህ ሰዓት ነው ያሳሳተው። ሁለተኛውና ዋናው ደግሞ መድኃኔዓለም ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል በቀራንዮ አደባባይ በዕለተ ዓርብ ራቁቱን የተሰቀለበት ሰዓት ነው። አዎ እኛን ልጆቹን ልብስ ለማለበስ ብሎ እርሱ ራቁቱን በቀራንዮ አደባባይ የዋለበት ሰዓት ነው። እጅግ በጣም ይገርማል። ይሄ ሰዓት ፍጹም የሆነ የአምላካችን ፍቅር ለሰው ልጆች ያለው ፍቅር የታየበት ትልቅ ሰዓት ነው። አራተኛ የቀኑ 9 ሰዓት ጸሎት። በዚህ ሰዓት ለምን እንጸልያለን ያልን እንደሆነ አባቶቻችን በግብረ ሕማማት በዚህ ሰዓት ምን ብለዋል? አፍ ይብህዎ ወህሊና ይደክም ብለዋል። አዎ አፍ ዝም ይላል ሕሊናም ይደክማል ብለዋል። አምላክ ለሰው ልጅ ያለውን ፍቅር ያየንበት፣ ለፍቅር የተከፈለን ዋጋ የተረዳንበት። ታዲያ በዚህ ሰዓት ልናስበው የሚገባው ነገር በዚህ ሰዓት በ9 ሰዓት ጌታችን ጎኑን መወጋቱን እናስባለን። ዓለምን የሚያጠጣ መድኃኔዓለም ኢየሱስ ክርስቶስ ውሃ ተጠምቶ ውሃ ጠማኝ ማለቱን እናስባለን። በውሃ ፋንታም ደግሞ መራራ መጠጣቱን ልናስብ ይገባል። በዚህ ሰዓት ጎኑ በተወጋ ጊዜ ማየ ገቦ እንደፈሰሰልንም እናስባለን። ይሄ ሰዓት ኤሎሄ ኤሎሄ አባት ሆይ ብሎ የተጣራበት ሰዓትም ነው። እኛም አባት ሆይ ብለን በዚህ ሰዓት ልንጸልይና ልንጮህ ይገባል። ይሄ ሰዓት በቀኝ የተሰቀለ ወንበዴ ፈያታዊ ዘየማን ጸሎትን አድርጎ ምሕረትን ያገኘበት ሰዓት ነውና እኛም ወንበዴዎች ልንጸልይ ይገባል። እጅግ በጣም ይገርማል እኮ ፈያታዊ ዘየማን በዚያች ባለቀች ሰዓት ጸሎት አድርጎ መንግሥተ ሰማያት እንደገባ ሁሉ እኛ ኃጢአተኞችም ደግሞ ልክ እንደሱ ልንጸልይና ልክ እንደሱ መንግሥት በመጣች ጊዜ አስበኝ ልንል ይገባል። ይሄ ሰዓት የቅዱስ ቁርባን ማቅረቢያ ሰዓት ነውና ለዛ ነው ምዕራገ ጸሎት የጸሎት ማሳረጊያ ነው የተባለው። ይሄ ሰዓት ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ የአዳምን ልጆች ለማዳን ሲል ቅድስት ነፍሱን ከቅድስት ሥጋው የለየበት ሰዓት ነው። አምስተኛ የጸሎት ሰዓት ጸሎተ ሰርክ ወይም ደግሞ ሊመሽ ሲል 11 ሰዓት ጸሎት። በዚህ ሰዓት ለምን እንጸልያለን ያልን እንደሆነ በዋናነት መድኃኔዓለም ኢየሱስ ክርስቶስ በዚህ ሰዓት ወደ መቃብር መውረዱን እናስባለን። ሰዓተ መዓልቱን ቀኑን አውሎ ሌሊቱን ላስጀምረን ፈጣሪም ደግሞ እናመሰግንበታለን። ታዲያ ይሄ ሰዓት ደግሞ አዳም ከገነት የወጣበት ሰዓት እንደሆነ አዳም እንደገና ወደ ገነት ተመልሶ የገባበት ሰዓትም ነው። ስድስተኛ ጸሎተ ኖዋ ወይም ደግሞ ከምሽቱ የማታ 3 ሰዓት ጸሎት። በዚህ ሰዓት ለምን እንጸልያለን ያልን እንደሆነ ይሄ ሰዓት ሐዋርያት ቅዱስ ቁርባንን የተቀበሉበት፣ ሕጽበተ እግር የተከናወነበት፣ ሐዲስ ኪዳንን የተቀበሉበት፣ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ሚስጥረ ጸሎትን በጌቴሴማኒ ለሐዋርያት ያስተማረበት፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ሐዋርያትንም እኛንም ያዘዘበት ሰዓት ነውና እንቅልፍ እንዳያሰጥመንና ለከንቱ መትጋት እንዳይመጣብን እንጸልያለን። ለከንቱ መትጋት አለ ሕልመ ሌሊት ወይም ደግሞ ዝንየት እንዳይገጥመን በተንኮል በኃጢአት ወይም ደግሞ በዝሙት ሌሊቱ እንዳናሳልፍ ሲል ነው። ከሁሉም በላይ ማታ 3 ሰዓት እንድንጸልይ የታዘዝንበት ዋናውና ትልቁ ምክንያት መድኃኔዓለም ኢየሱስ ክርስቶስ በይሁዳ ተስሞ ተላልፎ የተሰጠበት ሰዓት ስለሆነ ነው። ሰባተኛ የጸሎት ሰዓት ጸሎተ መንፈቀ ሌሊት የሌሊቱ 6 ሰዓት ጸሎት። በዚህ ሰዓት ለምን እንጸልያለን ያልን እንደሆነ ይህ ሰዓት የጌታችን የሥራ ሰዓት ነው። ጸሎት የሚያደርግበት ሰዓት ነው። መድኃኔዓለም ኢየሱስ ክርስቶስ መቃብርን ፈንቅሎ ሞትን ድል ነስቶ የተነሳበት ሰዓት ነው። ሰማያውያን ቅዱሳን መላእክት የእግዚአብሔርን በረከት ወደኛ የእኛን ጸሎት ደግሞ ወደ እግዚአብሔር የሚያደርሱበት ትልቅ የጸሎት ሰዓት ነው። ለዚህ እኮ ነው ከሌሊቱ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ርኅወተ ሰማይ የሰማይ መከፈት ነው የሚባለው። ከሁሉም በላይ ግን በዚህ ሰዓት መድኃኔዓለም ኢየሱስ ክርስቶስ መቃብር ፈንቅሎ መነሳቱን ይናስብና ሞት ሆይ ድል መንሳት የታለ? መቃብርስ ይዞ ማስቀረት ወዴት አለ? እያልነ የምናመሰግንበትና በተጨማሪም ደግሞ የዳግም መምጣቱ ትንሣኤውንም የምናስብበት ሰዓት ነው። እሺ 7ቱን የጸሎት ሰዓታት አወቅን። አሁን ዋናው ነገር ሰዓታቱን ማወቅ ብቻ አይደለም። በእነዚህ የጸሎት ሰዓታት እንዴት ጸሎት ላድርግ፣ እንዴት ልስገድ ነው።
ሌላው ደግሞ በእነዚህ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው ምን ያድርግ ነው። ይሄ ቪዲዮ የደረሳችሁ በሙሉ ቪዲዮን እስከ መጨረሻ ድረስ ተከታተሉ ትላለሁ። በነገራችን ላይ ቅዱሳን አባቶቻችን ከ24ቱ ሰዓታት እነዚህን የጸሎት ሰዓታት የመረጡበት ዋናው ምክንያት በተለየ ሁኔታ እነዚህ ሰባቱ የጸሎት ሰዓታት ከኛ ድህነት ጋርና ከጌታችን የማዳን ሥራ ጋር የተያያዙ ስለሆኑ ነው። አሁን በአጭሩ በዚህ ቪዲዮ ሁለት መልእክቶችን ነው የማስተላልፈው። አንደኛው በሰባቱ የጸሎት ሰዓታት ሰዎች ምን ብለው ጸሎት ያድርጉ እና በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰውስ ምን ያድርግ ነው። በመጀመሪያ ደረጃ ፍትሐ ነገሥት ላይ በሰባቱም የጸሎት ሰዓታት እንድንጸልያቸው ያዘዘን 12 አቡነ ዘበሰማያትና 3 ስግደት ነው። በደንብ አድርጋችሁ ተከታተሉኝ፣ አዳምጡኝ። በእያንዳንዱ አቡነ ዘበሰማያት 3 ስግደት ማለትም አንድ አባታችሁ ሆይ እንልና 3 እንሰግዳለን። አንድ አባታችሁ ሆይ እንልና 3 እንሰግዳለን። ይሄ ማለት 12 አቡነ ዘበሰማያት ስንል 3 ስግደት በየመሃል አለ ማለት ነው። 12 ሲባዛ በ3 36 ሆነ ማለት ነው። በአንዲት የጸሎት ሰዓት ላይ ቁመን 36 ስግደት እንሰግዳለን ማለት ነው። ከ12 አባታችሁ ሆይ ጋራ ማለት ነው። ልብ አድርጉ እንግዲህ። ስለዚህ በሰባቱ የጸሎት ሰዓታት አጠቃላይ 252 ስግደት በቀን ይጠበቅብናል ማለት ነው። አዎ 7 ሲባዛ 7 ማለት ሰባቱ የጸሎት ሰዓታት ሲባዛ በእያንዳንዱ 12 አቡነ ዘበሰማያት ሲባዛ በ3 በአጠቃላይ 7 ሲባዛ 12 ሲባዛ በ3 ስንት ይመጣል ማለት ነው? 252 ይመጣል ማለት ነው። በአንድ የጸሎት ሰዓት 36 ስግደት አጠቃላይ ሰባቱ የጸሎት ሰዓት 36 ሲባዛ በ7 ማድረግ ትችላላችሁ። 252 ስግደት ይመጣል ማለት ነው። የአቡነ ዘበሰማያቱን የአባታችን ሆይ ብዛቱንም ደግሞ ማወቅ ከፈለጋችሁ በሰባቱ የጸሎት ሰዓታት 12 ነው። 12 ሲባዛ በ7 ይመጣላችኋል ማለት ነው። እንግዲህ እሺ ይሄን የታዘዘ ነው። ከነዚህ ውጪ ግን ጸሎት ማድረግ እፈልጋለሁ እችላለሁ የሚል ሰው ማንኛውንም ጸሎት መጨመር ይችላል ማለት ነው። ነገር ግን ፍትሐ ነገሥት በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው በቢሮም ተቀምጦ ሊሆን ይችላል፣ በሥራ ጉዳይም ሊሆን ይችላል፣ የማይመች ቦታ ላይ ሆኖ ሊሆን ይችላል። ጸሎትን መጸለይ ያልቻለ ማለት 12ቱን አቡነ ዘበሰማያትና 36ቱን ስግደት መስገድ ያልቻለ ሰው ምን ያድርግ ብሎ አስቀምጧል መሰላችሁ? በሰባቱም የጸሎት ሰዓታት የተፈጸሙትን ክንዋኔዎች አስቦ ሊያድር ሊውል ይገባል ይላል። አዎ በህሊናው ሊያሰባቸው ይገባል ይላል። ለምሳሌ ሌሊት 11 ሰዓት ላይ ተነስቶ ሄዶ ቤተክርስቲያን መጸለይ ያልቻለ ሰው በህሊናው ሊያስበው የሚገባው ነገር ምንድነው ማለት ነው? መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተከሶ መቅረቡን ሊያስብ ይገባል ማለት ነው በህሊናው። ረፋዱ 3 ሰዓት ላይ ለምሳሌ ቢሮ የተቀመጠ ሰው ጸሎት ማድረግ ባይችል እንኳን ምን ሊያስብ ይገባል ማለት ነው? በዚህ ሰዓት የጌታችን ቁርጥ ሞት መታወጁን፣ ጌታችን የሚሰቀልበት መስቀል መዘጋጀቱን፣ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት መስማቷንም እነዚህን በህሊናው ሊያስብ ይገባል ማለት ነው። ቀትር 6 ሰዓት ሲሆን ደግሞ አሁንም በዚህ ሰዓት ጸሎት ማድረግ ያልቻለ ሰው በህሊናው ምን ሊያስብ ይገባል? መድኃኔዓለም ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል በቀራንዮ አደባባይ ራቁቱን መሰቀሉን ሊያስብ ይገባል ማለት ነው። 9 ሰዓት ላይ መጸለይ ያልቻለ ሰው ደግሞ 9 ሰዓት ላይ መድኃኔዓለም ኢየሱስ ክርስቶስ ውሃ መጠማቱን ሊያስብ ይገባል። ጎኑን መወጋቱን ሊያስብ ይገባል። ቅድስት ነፍሱ ከቅድስት ሥጋው መለየቱን ሊያስብ ይገባል። 11 ሰዓት ላይ መጸለይ ያልቻለ ሰው ደግሞ በዚህ በ11 ሰዓት ጌታችንና አምላካችን ኢየሱስ ክርስቶስ ወደ መቃብር መውረዱን ሊያስብ ይገባል። ማታ 3 ሰዓት ላይ ጸሎት ማድረግ ያልቻለ ሰው ካለ በዚህ ሰዓት እንደ ሎሌ ጌታችን ተንበርክኮ የሐዋርያትን እግር ማጠቡን እናስባለን። ቅዱስ ሥጋውና ክቡር ደሙን መስጠቱን እናስባለን። በዚህ ሰዓት በይሁዳ በከሃዲው በይሁዳ ተስሞ ተላልፎ መሰጠቱን እናስባለን። ሌሊት 6 ሰዓት ሲሆን ደግሞ በሌሊት 6 ሰዓት ጸሎት ማድረግ ያልቻለ ሰው በዚህ ሰዓት መድኃኔዓለም ኢየሱስ ክርስቶስ መቃብርን ፈንቅሎ መነሳቱን፣ ሞትን ድል ነስቶ መነሳቱን፣ መቃብር እንዳላስቀረው በህሊናችን ልናስብ ይገባል ማለት ነው። ስለዚህ ሁሉንም አወቅን ማለት ነው። እንግዲህ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው እነዚህን ክስተቶች በህሊናው ሊያስብ ይገባል ይላል። እንግዲህ በነገራችን ላይ ሰባቱ የጸሎት ሰዓታት የተዘጋጁት ለኛ ለሰብአ ዓለም ወይም ደግሞ በዚህ በስጋዊ ዓለም በዓለማዊ ሕይወት ላለን ሰዎች ነው እንጂ ለመነኮሳትና በገዳም ላሉ እናቶችና አባቶች እኮ የጸሎት ሰዓታት ፍትሐ ነገሥት 24 ሰዓት ነው የሚለው 24 ሰዓት። በመጨረሻም በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው በማንኛውም አጋጣሚ ምንም አይነት ጸሎት መጸለይ ያልቻለ ሰው ግን በማንኛውም ቦታና በማንኛውም ጊዜ ላይ ሆኖ አባታችን ሆይ ወይም ደግሞ አቡነ ዘበሰማያት የምትለዋን ጸሎት መጸለይ ይችላል ማለት ነው። ምንም አይነት ጸሎት መጸለይ ባይችል እንኳን በሰባቱ የጸሎት ሰዓታት እነዚህ ነገሮች በህሊናው እያሰበ ግን አባታችሁ ሆይ ማለት ይችላል። ድምፁን ሳያሰማ በውስጡ ማለት ነው። በገዳም ያሉ እናቶቻችንና አባቶቻችን እኮ ስራ ፈተው አይደለም የሚቀመጡት። ስራ እየሰሩም ግን የጸሎት ሰዓታቸው 24 ሰዓት ስለሚል ስራ እየሰሩም ቢሆን ወሬ አያወሩም። ምንድነው የሚያደርጉት? አቡነ ዘበሰማያት አባታችሁ ሆይ ነው የሚደግሙት። ሁሉም ማለት ነው። እንግዲህ ወገኖቼ ይሄ ቪዲዮ ለሁሉም ሰው እንዲዳረስ አደራ የክርስትና ግዴታችሁን ተወጡ እላለሁ። ከዚህ ጋር የተያያዘ ጥያቄዎች ካሏችሁ በኮሜንት አስቀምጡልኝ። ሌላ ቪዲዮ እሰራበታለሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።